ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በጣም ጣፋጭ የሆነውን ፉፉ አብረን እንስራ። እንግዲህ እንደዚህ እዚህ ጋር እንደምታዩት የሚያምርና ስጋው በደንብ የበሰለ ነው። መጀመሪያ ስጋዬን እንደዚህ ነው የከታተፍኩት። ከዛ በኋላ ለ2 ሰዓት ያክል እንደዚህ በደንብ ውሃ ሞልቼበት እንዲበስል አረኩኝ። ትንሽዬ ጨው ካረኩበት ከድኜ ለ2 ሰዓት አስቀመጥኩ ማለት ነው። ከዛ በኋላ እዚህ ጋር የምጠቀመው ለሶሱ መከታተፍ ጀመርኩኝ። ሽንኩርት 3 አይነት ነው የከተፍኩት። መጀመሪያ እንደዚህ አርጌ ነው የከተፍኩት። ከዛ በኋላ በረጃጅሙ እንደዚህ አረኩኝ። ሶስተኛ ደግሞ የከቲማቲም ጋር አንድ ላይ ለመፍጨት እንደዚህ አርጌ ከታተፍ ያዘጋጀ ሽንኩርት፣ ዝንጅብልና ትናንሽዬ የምታቃጥሉ አጫጭሮ ቃሪያንም አርጌ ከዛ በኋላ ኦክራ ማዘጋጀት መከታተፍ ጀመርኩኝ። እንደዚህ ከታተፍ ካጠብኩኝ በኋላ ፍጭትን ከዛ ባሮ ሽንኩርት አርጌበታለሁ። ወደ ማብሰል ነው ከዚህ በኋላ የገባሁት። ለ2 ሰዓት የተቀቀለውን ስጋዬ ላይ ሽንኩርት አረኩኝ። ሁሉንም ያለኝን ቅመም እናንተም ቤት ውስጥ ያላችሁ ቅመም መጠቀም ትችላላችሁ። ያለኝን ሁሉ ነው የተጠቀምኩት ይሆናል ብዬ ያሰብኩትን አንድም አላስቀረ። ሁሉንም ቅመም አንድ ላይ እንደዚህ ካስገባውኝ በኋላ አንድ ላይ ትንሽ እንዲበስል አረኩኝ። አንድ ላይ አማሰልኩኝና ለትንሽ ደቂቃ አበሰልኩኝ ማለት ከዛ ስፒናችን ማዘጋጀት ጀመርኩኝ። ስፒናችም ተጠቅሜ ያለው እዚህ ጋር እንደዚህ ትንሽ ከቀቀልኩኝ በኋላ ከበሰለ እሱንም ድቅቅ አርጌ ነበር እዚህ ጋር የተጠቀምኩት ኦይል ፓልም ኦይል ነው። እናንተ ከሌላችሁ በኖርማል መጠቀም ትችላላችሁ። ከዛ ቅድም በረጃጅሙ የከተፍኩትን ሽንኩርት እንደዚህ አርጌ አብሬ አበሰልኩ ማለት ነው። ከዛ እሱ ከበሰለ በኋላ አንድ ላይ የፈጨሁትን ሁሉ እዚህ ላይ ያገለበጥኩኝ ማለት ነው። ከዛ አንድ ላይ አበሰልኩኝ። እሱ ከበሰለ በኋላ ስጋውን ቅድም የቀመምኩት እንዳለ ወደዚህ ገለበጥኩ ማለት ነው። ስፒናቹ እንደዚህ ነበር ድቅቅ አርጌ ከዛ ኦክራውን ትንሽዬ እንዲበስል በውሃ አርጌበት እሳት ላይ ከበሰለ በኋላ ሶሴ ላይ ጨው አረኩኝና ኦክራውን እንዳለ ገለበጥኩበት ማለት ጋር ደቂቃው በጣም ስለረዘመብኝ በ2 ፓርት አርጌያለሁ። ስለዚህ ፓርት 2 ለቅላችኋለሁ። ባይ